ወደዚህ ቻናል እንኳን በሰላም መጣችሁ። ዛሬ የምንማረው አፋን ኦሮሞን አንድ አማርኛ ተናጋሪ የሆነ ሰው በቀላሉ እንዴት መጻፍ መለማመድ እንደሚችል ነው ዛሬ የምናየው። ስለዚህ እዚህ ውስጥ ሀ ሁ ሂ ሃ ሄ ህ ሆ ብሎ በአማርኛ ያለውን ከእሱ ጋር በማገናኘት የኦሮምኛ ቃላትን ሲጻፍ በተለይ አፋን ኦሮሞ ላይ ለየት የሚያደርገው ምንድን ነው? ቃላት እንደሚነገረው እንደምናወራው ነው የምንጽፈው እና ያንን እንዴት መጻፍ እንደሚቻል ነው የምናየው። ስለዚህ ከአፋን ኦሮሞ አልፋቤት እንጀምርና በዛ መጠን እንዴት መጻፍ እንደምንችል እያየን እንሄዳለን ማለት ነው። ስለዚህ የአፋን ኦሮሞ አልፋቤት ወይም እንግሊሽ አልፋቤት የምንለው ከኤ ነው የሚጀምረው። አፋን ኦሮሞ ላይ አ ብሎ ነው የሚጀምረው። አ እነዚህ ማወቅ እጅግ በጣም መሰረታዊ ነገር ነው። ባ፣ ጫ፣ ዳ፣ ኤ፣ ፋ፣ ጋ፣ ሀ፣ ኢ፣ ጃ፣ ካ፣ ላ፣ ማ፣ ና፣ ኦ፣ ፓ፣ ቃ፣ ራ፣ ሳ፣ ታ፣ ኡ፣ ዋ፣ ጣ፣ ያ፣ ዛ። እነዚህ ናቸው አልፋቤቶቹ። እነዚህን ይዘን ነው እንግዲህ ቃላትን የምንመሰርተው። እዚህ ውስጥ ማወቅ ያለብን አንደኛው በአፋን ኦሮሞ ዱበቺስቱ የሚባለው በእንግሊዝኛ ቫውልስ፣ በአማርኛው ደግሞ አናባቢዎችን መለየት ያስፈልጋል። እነዚህ ቃላትን ስንመሰርት ሲረዝሙና ሳይረዝሙ ሲቀሩ የምንጠቀምባቸው ናቸው ማለት ነው። በኋላ ላይ እንዴት ቃላትን እንመሰርታለን፣ እንዴት ይጻፋል የሚለውን ነገር ስናይ እነዚህን ማወቅ እጅግ በጣም ያስፈልጋል። እነዚህን አምስቱ ቫውሎችን ማለት ነው። አ፣ ኤ፣ ኢ፣ ኦ፣ ኡ እነዚህ ናቸው። እነዚህ እንግዲህ እነዚህ አምስቱ በአፋን ኦሮሞ ዱበቺስቱ የሚባሉት አንድ ቃል ሲረዝም ወይም ሲያጥር እነዚህ ተጠቅመን ነው የምናሳየው ማለት ነው። ስለዚህ ለምሳሌ በአፋን ኦሮሞ ውስጥ ቃላቶች ሲረዝሙ እንዴት ነው? አማርኛው ላይ ለምሳሌ በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። ይህንን እንዴት አድርገን በአፋን ኦሮሞ መጻፍ እንችላለን? ለምን አፋን ኦሮሞ ላይ ኮንሶናንቱና ቫውል ወይም ዱቢፈማና ዱበቺስቱ የሚባለው በማጣመር ነው ቃላቶች የሚመሰረቱትና ለምሳሌ በአፋን ኦሮሞ እንዴት ይጻፋል? ቡ ሲያጥር እንደዚህ ነው። ሲረዝም ደግሞ ቡ። ቢ እቺ ትረዝማለች። ቢ። ባ ይሄኛው በዚህ በአማርኛው ላይ ይሄኛውና ይሄኛውን ኮምፔር አድርገን ማየት እንችላለን።
ይሄኛው የሚያጥረው ነው፣ ይሄኛው ደግሞ የሚረዝመው ነው ማለት ነው። ባ ባ እዚህ ጋር ቤ አለች። ይሄ ሊረዝምም ሊያጥርም ይችላል። አንድ ሊሆን ይችላል፣ ሁለትም ሊሆን ይችላል ማለት ነው። ቃላቱን ስንመሰርት በውስጡ የሚረዝም አይነት ነገር ከሆነ እቺ የምትለው ትረዝማለች ወይ ደግሞ ልታጥርም ትችላለች ማለት ነው። ይሄ ብ እዚህ ጋር ቢ ሳልስ እና ሳድስ የምንለው ማለት ነው። ሳልሱ ይረዝማል፣ ሳድሱ ደግሞ ያጥራል ማለት ነው። ብ እዚህ ጋር ቦ አለ። ይሄ ሊረዝምም ሊያጥርም ይችላል። እንደ ቃላቱን ስንመሰርት የሚረዝም አይነት ነገር ከሆነ እናስረዝመዋለን፣ ደብል ኦ ነው የምናደርገው ማለት ነው። ሲያጥር ደግሞ ይሄኛውን እንጠቀማለን ማለት ነው። በሁለቱም እንደ ኦፕሽን መጠቀም እንችላለን ማለት ነው። ስለዚህ ያለው ኮንሰፕት አፋን ኦሮሞ ላይ ቃላትን ስንጽፍ ይሄ ነው ማለት ነው። ይሄንም በመሰረታዊነት እንይዝና ቃላቶች ሲያጥሩ ወይም ሲረዝሙ እንዴት ነው የሚጻፈው የሚለውን ነገር ደግሞ ለመረዳት እንዲረዳን የአፋን ኦሮሞም የአማርኛ ቃላቶችንም እየወሰድን እናያለን። ለምሳሌ በአማርኛ ውስጥ ገና የሚል ቃል ብንወስድ ይሄ በሁለት አይነት መንገድ ሊነበብ ይችላል። ገና ወይም ገና። በአፋን ኦሮሞ ሁለቱም ገና የሚለውም የራሱ የሆነ አጻጻፍ አለው፣ ገና የሚለውም የራሱ የሆነ አጻጻፍ አለው ማለት ነው። እስቲ መጀመሪያ የነዚህ የሁለቱን እናውጣው። ገ በአማርኛ ገ፣ ጉ፣ ጊ፣ ጋ፣ ጌ፣ ግ፣ ጎ። አፋን ኦሮሞ ሲጻፍ ይሄ ገ፣ ጉ፣ ይሄ ሊረዝምም ሊያጥርም ይችላል። ቅድም እንደነገርኳችሁ ጊ ይሄ ሳድስ ስለሆነ ያጥራል ማለት ነው፣ ይረዝማል። ጊ ይሄ ጋ፣ ገ ይሄኛው ነው። ጋ ደግሞ ይረዝማል። ስለዚህ ጋ ደብል ኤ ነው የሚሆነው፣ ደብል አ በአፋን ኦሮሞ። እንግሊዝኛ ጊዜ ኤ የምንለው በአፋን ኦሮሞ አ ነው የሚባለው። እቺ ትረዝማለች ማለት ነው፣ ደብል ሆና ትጻፋለች ጋ ሲሆን። ጌ ይሄ እንደ ቃላት ውስጥ እንደሚመጣው አይነት ሆኖ ኤ የሚለው የቫውል ሊረዝምም ሊያጥርም ይችላል። ግ ይሄ አጥሮ የሚጻፈው ነው ማለት ነው። ጎ ቃላት ውስጥ እንደሚመጣው የትንፋሻችን መርዘምና ማጠር መሰረት አድርገን ወይ ሊረዝም ወይ ሊያጥር ይችላል። ይሄኛውን ደግሞ አሁን ነን እንየው። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። ይህንን በአፋን ኦሮሞ ስንጽፈው ነ፣ ኑ ሊረዝምም ሊያጥርም ይችላል። ኒ የሚረዝመው ነው። ና ቅድም እንደነገርኳችሁ ይሄ ና የሚረዝመው ነው ማለት ነው። ና፣ ኔ ይሄ ቃላት ውስጥ እንዳለው ሊያጥርም ሊረዝምም ይችላል። ን ይሄ አጭር አድርገን የምንጽፈው ነው። ን፣ ኖ ቃላት ውስጥ እንደሚመጣው ሊያጥርም ሊረዝምም ይችላል ማለት ነው። ይሄ
ስለዚህ ለምሳሌ ገና የሚለውን ቃል በአፋን ኦሮሞ መጻፍ ስንፈልግ እንዴት ነው የሚጻፈው? ገና ገና የሚለው ገና። አሁን መርዘምና ማጠር የቫውሎቹ መርዘም ወይም ማጠር የሚወሰነው በዱበቺስቱ ወይም ቫውሎችን መሰረት አድርገው አናባቢዎቹን መሰረት አድርገን ነው ማለት ነው። መጥበቅና ማላላት ደግሞ ሲላላ ቃሉ ውስጥ ያሉት ሆሄያት ሲላሉ አንድ አድርገን ነው የምንጽፈው በአፋን ኦሮሞ ኮንሶናንቱም ማለት ነው። ሲጠብቅ ደግሞ ምንድን ነው የምናደርገው? ደብል ነው የምናደርገው ማለት ነው። ይሄ አሁን እዚህ ጋር ገና ገና የሚለው ሲጠብቅ ሳይሆን ሲላላ ስለሆነ ገ እችን እንወስዳለን። ገ ና ገና። ስለዚህ እችን እንወስዳለን ማለት ነው። ገና እንደዚህ ነው የሚጻፈው። ልክ የአፋን ኦሮሞ ቃላትንም ስንጽፍ በዚህ አይነት መንገድ ነው የምንጽፈው ማለት ነው። ገና። ሌላው ደግሞ እዚህ ጋር ያለው ለምሳሌ አሁን ሲጠብቅ ገና 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 ሲሆን ደግሞ እዚህ ጋር ያለችው ኤን ትጠብቃለች። ስለዚህ እችን ደብል እናደርጋታለን ማለት ነው። ገና እንደዚህ ነው የሚጻፈው። ስለዚህ ገና እንደዚህ ነው፣ ገና ደግሞ እንዲህ ነው የሚጻፈው ማለት ነው። እሺ ሌላ አሁንም ተጨማሪ ኤግዛምፕል እንወስዳለን፣ ምሳሌዎችን እናያለን። አሁንም ለምሳሌ አሁን ደግሞ ገዛ የሚል ቃል ገዛ ቅድም የገና አይተናል። የዘን ደግሞ ነው ዘ ሱ ዚ ዛ ዜ ዝ ዞ። ይሄ በአፋን ኦሮሞ ዘ ዙ ሊረዝም ሊያጥርም ይችላል። ዚ ይሄ የሚረዝመው ነው። ዛ ዘ ዛ ይሄ ይረዝማል። ዜ ቃላቶች ውስጥ እንደሚመጣው አይነት ሊረዝምም ሊያጥርም ይችላል። ይሄ ዝ ይሄ አጥሮ የሚጻፈው ነው። ዞ ቃላቶች ውስጥ እንደሚመጣው ሊያጥርም ሊረዝምም ይችላል ማለት ነው። ስለዚህ ገዛ የሚለውን ቀደም አይተናል። እቺ ገ እንደዚህ ነው የምትጻፈው ብለናል። ጋ ሲሆን ደግሞ ደብል ኤ ነው የሚሆነው፣ ወይም በአፋን ኦሮሞ አ ደብል አ እዚህ ጋር መኖር አለበት ማለት ነው። ገዛ ብለን ስንጽፍ ገዛ እዚህ ጋር ስለሚጠብቅ ዛ የምትለው ገዛ እንደዚህ ነው የሚጻፈው ማለት ነው። ስለዚህ ይህንን በዚህ አይነት መንገድ መረዳት ትችላላችሁ። ለምሳሌ ሄደ የሚል የአማርኛ ቃል በአፋን ኦሮሞ ሲጻፍ ዴሜ እንደዚህ ነው የሚጻፈው። እቺ ዴሜ እችኛዋ አጠር ትላለች፣ እችኛዋ ረዘም ስለምትል ነው ደብል ሆና የተጻፈችው ማለት ነው። ለምሳሌ መምህር
በአፋን ኦሮሞ ሲጻፍ በርሲሳ ነው የሚባለው። በባሳ ስለሆነ በር ሲ እችኛዋ እቺ ናት ማለት ነው። ሳ በርሲሳ እቺ ሳ እቺ ናት ማለት ነው። በርሲሳ። ሌላ የአፋን ኦሮሞ ቃል ብንወስድ መጽሐፍ፣ በአፋን ኦሮሞ ምንድነው የሚባለው? ኪታብ ነው የሚባለው። አሁን እዚህ ጋር ደብል አ ነው የሚሆነው ማለት ነው። ኪታብ በነች ክታብ። በዚህ አይነት መንገድ ነው የሚጻፈው ማለት ነው። ሌላ የአማርኛ ቃል ወስደን ብናይ መጣ። ይሄ ደግሞ ዱፌ ተብሎ ነው የሚጻፈው። መጣ ማለት በአፋን ኦሮሞ ዱፌ ማለት ነው። እቺ አሁን እቺኛዋ ሳውንድ በአፋን ኦሮሞ ብቻ ነው ያለችው። የአማርኛ ተናጋሪ በአብዛኛው በአፋን ኦሮሞ ውስጥ መናገር የማይችላት የሚከብድ ሳውንድ ናት። እቺ አ ነው የምትባለው። በአማርኛ ውስጥ እቺ ሳውንድ የለችም። ዱፌ። ስለዚህ ሲረዝምና ሲያጥር የትርጉም መለወጥ ስለሚያመጣ በጥንቃቄ ማየት ያስፈልጋል ማለት ነው። ሌላው የአማርኛውን የአፋን ኦሮሞ ቃላት አቻ እየወሰድን ደግሞ የተወሰኑ አሁንም ማየት እንችላለን። ለምሳሌ መቀመጫ፣ ይሄ በአፋን ኦሮሞ ታኡምሰ ነው የሚባለው። ታኡምሰ እቺ እዚህ ጋር ሁዳ የምትባል በአፋን ኦሮሞ ውስጥ አለች። ቫውሎች ሶስቱ ነው ተከታትለው መምጣት ስለማይቻል ነው እዚህ ጋር እችን የምንጠቀመው ማለት ነው። ታኡምሰ እቺ ሰ ናት እንጂ ሳ አይደለችም ማለት ነው። ታኡምሰ። ለምሳሌ ሌላ በላ ብንል አሁን ይህንን አማርኛውን ራሱ በአፋን ኦሮሞ ስንጽፍ እቺ ይረዝማል ያጥራል፣ ቅድም እንደተነጋገር ነው። እቺ የመጀመሪያ ስለሆነች አጭር ናት ማለት ነው። በላ ሲሆን ደግሞ በላ። እቺ ስለምትጠብቅ ደብል እናድርግና በላ። አሁን እችን አንድ አሁን ይሄ አማርኛ ቃል ነው። በአፋን ኦሮሞ እንደዚህ ብለን በላ ቃል ይሄ ማለት ሌላ ትርጉም ነው ያለው። በላ ማለት አደጋ ማለት ነው በአፋን ኦሮሞ። አያችሁ እንዴት የትርጉም ለውጥ ሊያመጣ እንደሚችል። ይሄ በአማርኛው እንደዚህ ብለን ብንጽፍ አንዷን ኤል አላልተን ስንጽፍ ግን የአፋን ኦሮሞ ቃል ነው የሆነው ማለት ነው። በላ ወይም አደጋ የሚለውን የአማርኛ አቻ ትርጉም ሊይዝ የሚችል ነው ማለት ነው። እሺ አሁንም ተጨማሪ
ለማየት ያክል ቤት ቤት ይሄ በአፋን ኦሮሞ መነ ነው የሚባለው። መነ ይሄ መና ሳይሆን መነ አጭር ስለሆነ ማለት ነው። በዚህ አይነት መንገድ መጻፍ ይቻላል። ሰው ሳይሆን ሰው እንደዚህ ነው የሚጻፈው። ሰው በኦሮምኛ ደግሞ ነመ ነው የሚባለው። ነመ ቦታ ቢቀያየርም አይታችኋል አይደል? እዚህ ጋር በቀላሉ እንደዚህ መረዳት የሚቻል ነው የሚሆነው። በሚቀጥለው ቀን ላይ ደግሞ እንዴት አጫጭር ግሪቲንጎችን ሰውን እንዴት ሰላምታ መቀያየር እንደሚቻል ቃላቶችን አሁን ይሄ መነሻ ከሆነን እንዴት መጻፍ እንደምትችሉ የበለጠ ደግሞ ፕራክቲስ የምናይበት ነገሮችን ማየት እንችላለን። ሌላ መማር የምትፈልጉት ነገር ካለ በኮሜንት ላይ እንድታሳውቁ እጠይቃለሁ። በዚሁ ይህንን ትምህርት ለማበረታታት የምትፈልጉ ሰዎች ሰብስክራይብ፣ ላይክ እና ለሌሎች ሰዎች እንዲደርስ ሼር እንድታደርጉ እጠይቃቸዋለሁ። አመሰግናለሁ። ገለቶማ